መሻችሁ እስኪ ሊቀ ሊቃውንት ቆሞስ አባ መላኩን የትምህርት ርዕስ የሚነግረን የለም ማለት እስኪ ሁላችሁም በሉ ከዮናስ በሉ ድገሙት የሚበልጥ እስኪ ድገሙት እስኪ አንዴ ድገሙት አይገርም ዮናስንና ክርስቶስን እንዴት አድርገው እንዳነጻጸሩ እኔ ራሱ ቀደም በመጣ ኑሮ ሰዓት ኑሮኝ ላስተምር ያሰብኩት ዮናሳዊ ህይወት በሚል ነበር። ዝም ብላችሁ እስኪ ዮናስን አስቡት። የእግዚአብሔር ቃል መጥቶ ቃሉን ተቀብሎ መተግበር ያቃተው የኛም ህይወት ዮናስን ይመስላል። ማንን ይመስላል? ዮናስ እኮ የመጣለት የማን ቃል ነው? ድገሙልኝ። የመጣለትን የእግዚአብሔር ቃል ለመቀበል ፈቃደኛ ነው። እኛም እንደዛ አይደለም ነን አይደለም? አብዛኞቻችን እንደዛ ነን። ሌላው ሁለተኛው ዮናስ ተልኮን ረስቷል። ምኑን ረስቷል? ድገሙልኝ። ተልኮን የረሳ ነብይ ነው። ተልኳችንን የረሳን አገልጋዮች የለንም? ስልጣን የሚናፍቀን ገንዘብ የሚናፍቀን ለክህነታችን ጉዳይ የሌለን ስለ መስዋዕቱ ማንጨነቅ ቅዳሴውን ስራ አድርገን የምናስብ ስብከቱን ስራ አድርገን የምናስብ ድሮ ከዛሬ 25 እና 30 ዓመት በፊት አንድ ካህን በቅስና የሥራ መደብ አይባልም በቅስና የአገልግሎት መደብ ተመድበዋል ነው ይባላል። ቅስና ስራ አይደለም አገልግሎት ነው። በስብከተ ወንጌል የሥራ መደብ አይባልም። ስብከት ስራ አይደለም አገልግሎት ነው። የሰማችሁ ነው? ሂሳብ ሹምነት ስራ ነው። ቁጥጥርነት ስራ ነው። የዕለት ገንዘብ ሰብሳቢነት ስራ ነው። የመቅደስ አገልግሎት ግን ስራ አይደለም። ምንድነው? ንገሩ። አገልግሎት። ስለዚህ ዮናስ የተላከበትን ተልቆ ረሳ፣ ተወው፣ ናቀው። የተላከው ወደ ነነዌ፣ እሱ የሄደው ወደ ተርሴስ። ክርስቲያኖች እናንተም ጋር ጉዳይ አለ። የተጠራችሁት ለጽድቅ፣ የተሰበሰባችሁት ለመንፈሳዊ ህይወት፣ ከኃጢአት ራቃችሁ ንስሐ ገብታችሁ ከእግዚአብሔር ታርቃችሁ ለመኖር ተልኳችን ይሄ ነው። ነግደን ወተን ወርደን በሐቅ አትርፈን ትውልድ አትርፈን ቤተ መቅደስ ሰርተን ቤተ ክርስቲያን ሀገር ልንገነባ የተፈጠርን ፍጥረታት ነን። ተልኳችን ይሄ ነው። ተልኳችንን የረሳን ሰዎች የለንም። ዘረኝነት ጥግ ውስጥ የተጠጋ ተንኮልና ምቀኝነት ጭንቅላታችንን ያናወሰብን አያችሁ፣ ይሄ ነው ችግሩ። ተልኳችንን ስንረሳ ይጎልብናል። በጣም የሚገርመኝ አሁንም ከዮናስ የምንማረው አንድ ነገር አለ። ጉድለቱን ያመነ ነብይ ነው። ምኑን ያመነ አልኳችሁ? ድገሙልኝ። ችግሩ የኔ ነው የሚል ሰው አሁን በዚህ ዘመን ላይ የለም። ችግሩን የሚያሳብብ ነው። ችግሩን ምን የሚል የሚያሳብብ። ትዝ ይላችኋል የመጀመሪያው ሰው አዳም ለምን ዕፀ በለስ በላ ሲባል ማን? ሔዋንስ ለምን በላች ስትባል ማን? ንገሩኝ። ዮናስ ምክንያት አላበዛም። መርከቡ ሲናወጥ ማዕበሉ ሲነሳ ብዙ ሰው ዕቃ ጥሏል ከመርከቡ ላይ። ይሄ ዕቃው መብዛት ይሆናል ታንኳን መከራ ያበላት ብሎ ዕቃውን ጥሏል። ዕቃው ሲጣል ማዕበሉ ጸጥ አላለ። ብዙ ሰዎች በጣም የሚገባችሁን ነገር ሳትጥሉ ጸጥ እንዲል ትፈልጋላችሁ። እውነቱ ውሸት? መጣል ያለባችሁትን አልጣላችሁ። ክፋቱን አልጣላችሁ፣ ምቀኝነቱን አልጣላችሁ፣ ተንኮሉን አልጣላችሁ፣ ዘረኝነቱን አልጣላችሁ። እንዴት አድርጎ ነው የዓለም ማዕበል ጸጥ የሚለው? የሰማችሁ ነው? መርከቡ ላይ ያሉ ሰዎች በአጠቃላይ ዕቃቸውን ጥለዋል። ማዕበሉ ግን ጸጥ አላለ። ዮናስ አንቀላፍቷል። ብዙ ሰው አንቀላፍቷል ዛሬ። እውነቱ ውሸት? ያንቀላፋ ሰው በዝቷል። እንቅልፋሞች ነው። ይሄንን እዩ። ዮናስ አንቀላፋ፣ መርከቡ ግን ከንውጽ ውስጣው አልቆመም። ሄደው ቀሰቀሱት። አምላክ ካለ ለአምላክ ይጮሃል። የችግሩ ምንጭ እኔ ነኝ። እስኪ የችግሩ ምንጭ በሉ
አያችሁ ትዳር የሚፈታው በባል ወይ በሚስት ችግር ነው። የችግሩ ሚስት ምንጭ እኔ ነኝ አትልም ሚስት። የችግሩ ምንጭ እኔ ነኝ አይልም ባል። ቤቱ ጸጥ እንዲል የችግሩ ምንጭ እኔ ነኝ ማለት ያስፈልጋል። መቅደሳችን ጸጥ እንዲል ችግር የምንፈጥር ሰዎች የችግሩ ምንጭ እኔ ነኝ ልንል ይገባል። እኔ ነኝ ካላልን ከመርከብ ውስጥ አንጣለም። የሰማችሁ ነው። እኔ ነኝ አለ። እንዴት አድርገን ዝም ብለን የሰው ልጅ አንስተን እንጥላለን አሉና ግድ የላችሁም ጣሉኝ አላቸው። እዚህ ጋር ዮናስ እምነቱ ደስ ይላል። ጣሉኝ፣ የችግሩ ምንጭ እኔ ነኝ አለ። እኔ ነኝ የሚል ሰው በሌለበት በዚህ ዘመን ዮናስ ከዮናስ የምንማረው የችግሩ ምንጭ እኔ ነኝና እባካችሁ ከመርከቡ አውጥታችሁ ምን በሉኝ ጣሉኝ አለ። ዝም ብለን አንጥልም አሉ። ዕጣ ወጡ። ዕጣው በማን ላይ ወደቀ? በዮናስ ላይ ሲወድቅ ዮናስን አውጥተው ጣሉት። መርከቡ ምን አለ? ባህሩ ምን አለ? አያችሁ፣ ብዙ ጊዜ ትዳር የሚናወጠው፣ ብዙ ጊዜ ቤት የሚረበሸው፣ ብዙ ጊዜ መቅደስ የሚታመሰው የችግሩ ምንጭ እኔ ነኝ የሚሉ ሰዎች ስለሌሉ። የመጨረሻው ከአሳ አንበሪ ሆድ ውስጥ ከወጣ በኋላ ዮናስ በእግዚአብሔር አምኖ የጸለየውን ጸሎት እንዴት አድርገው አባ እንደተነተኑላችሁ ሰምታችሁ። ስለ ራሱ ነው የጸለየው አይደል? አሳ ውስጥ ሆድ ውስጥ ሆኖ ከወጣ በኋላ ግን ነነዌ ትጠፋለች አለ። በነገራችን ላይ ዮናስ በጣም ራስ ወዳድ ነብይ ነው። ዛሬም ቤተ መቅደስ ውስጥ በጣም ራስ ወዳድ አገልጋዮች አሉ። በጣም ራስ ወዳድ ተገልጋይ ምዕመናኖች አሉ። እውነቱ ይሄ ከቆምንበት ስፍራ ላይ ሌላ ሰው መጥቶ ከቆመ ምንገፋ ሰዎች የለን። ንገሩ፣ ለምንድን ነው ዮናስ ላይ ብቻ የምንፈርደው? ወደ ራሳችን አምጥተን ማየት አለብን እኮ። ሌላው ዮናስ ባልደከመበት ነገር ደስተኛ መሆን የሚፈልግ ሰው። ዓለማችን በተለይ በዚህ ዘመን ያለን ወጣቶች ብዙ ሳንደክም ብዙ ትርፍ ማግኘት የምናፍቅ ሰዎች ነው። እውነት ውሸት ጥረህ ግረህ በወዝህ ብላ የሚለው ሐሳብ ያልገባን በጥቂት የዩቲዩብ እና የኢንተርኔት ሽያጭ ብዙ ሺዎችን ዶላሮችን መቁጠር የምንፈልግ ሰዎች ነው። ስለዚህ ድካም አንፈልግም። ዮናስ ባልደከመበት ጉዳይ እከብራለሁ ብሎ የሚያስብ ሰው ነው። ባልተከላት ውሃ ላላጠጣት ቅል የተጨነቀ ሰው ነው። እውነቱ ሸት በዛ ላይ ደግሞ ማን ላይ አጉረመረመ? እኛም እግዚአብሔር ላይ የማጉረምረም ልምድ ያለን ሰዎች ነው። መጨረሻ ላይ ግን እግዚአብሔር የዮናስን ከፍታ የፈለገ ደካማ ቢሆን እግዚአብሔር ለዮናስ ያደረገለት በጎ ነገር ምን እንደሆነ ታውቃላችሁ? ከነጉድለቱ ዮናስን ተቀበለው። ክብር ለሱ ይሁን። ከነጉድለቱ ዛሬም እግዚአብሔር ከነጉድለታችን ምን ይለናል? አረ ንገሩኝ። ዮናስን አልተወውም። ቢያጉረመር፣ ቢያጠፋ፣ ቢበድል፣ ሕግ ቢጥስ እሺ ብሎ ለእግዚአብሔር ባይታዘዝ እንኳን እግዚአብሔር ለዮናስ ብቻ ሳይሆን ለነነዌ ሕዝብ እንደተጨነቀ ለዮናስም ተጨንቆለታል። ስለዚህ ክርስቲያኖች ይሄንን መሰረታዊ ነገሮች ከዮናስ እንማራለን። ያስተማረን አምላክ ክብር ምስጋና ይግባው። ከምንም በላይ ሁለት ነገሮች ልናገርና መልእክቴን ላጠናቅ። አንደኛውና የመጀመሪያው እውነት ለመናገር ከዛሬ 5 ቀን በፊት 2 ቀን ወይ 3 ቀን ሲቀረው ለመላከ ፀሐይ ደወልኩና ለነዌን ጉባኤ አትሰሩም ወይ አልኳቸው። እንስራ እንዴ አሉ። ግድ የለውም ይስሩ አልኳቸው። ሰኞ የነበረውን የህዝብ ቁጥር እዩት። ማክሰኞ የነበረው የህዝብ ቁጥር ደግሞ በዚህ ጋር መድኃኔዓለም ብሔረ ጽጌ፣ በዚህ ጋር ደግሞ ላፍቶ ደብረ ኢያሪኮ መድኃኔዓለም እያለ ይሄ ሁሉ ህዝብ ምን ፈልጎ ነው የመጣው? ወንጌል ፈልጎ ነው የመጣው። ለራሳቸው አመስግኑ። ወንድምነት የሚገዳቸው ብቻ ሳይሆኑ ወንጌል የሚገዳቸው መሪ እግዚአብሔር ሰጥቷቸዋልና እንኳን ደስ አላችሁ። ሁለተኛው አደራ ምለው እግዚአብሔር እድል ከሰጠን ምን ችግር አለ? 9ኙንም ሳምንታት 7 ናቸው ከቅድስት ከጀመርን 7 ከዘወረደ ከጀመርን 8 ይሆናል። እሺ አሁን አስተውሉ። 8 ይሆናል። 8ቱንም
እሁዶችና ቅዳሜዎች የሰበካ ጉባኤው ምክትል ሊቀመንበር ስላሉ በጀት እንዲፈቅዱና በነገራችን ላይ የሚፈቅዱት በጀት የናንተ ብር ነው። ስለዚህ ወንጌል ሲሰራ 40ውንም ቀን ሳይሆን 8ቱንም ሳምንታት ጉባኤ ቢደረግ ቅር ይላችኋል? እስኪ አይለንም የምትሉ እጃችሁን አሳዩ። አይደለም እንደ የቋንቋ ልዩነት አያስፈልግም። አይለንም የምትሉ እጃችሁን ብቻ አሳዩ። እስኪ ሁላችሁ የቀረሰው አለ እዚህ ሰበካ ጉባኤ ራሱ አላወጡም። ይደረግ አይደረግ? እስኪ በደንብ መልሱልኝ። በደንብ አድርጋችሁ አመስግኑ። ይደረጋል ጉባኤው? በነገራችን ላይ ጉባኤ ሲደረግ አንድ ምዕመን መቅደስ ከመጣ ቢያንስ በትንሹ ሙዳየ ምጽዋት ውስጥ ስንት ይከታል? 10 ብር ይከታል። አሁን ስለ ገንዘቡ ሳይሆን እኛ መጨነቅ አለብን። ወንጌል ተሰርቶ የኛ ህይወት ምን እንዲለወጥና ለስጋው ደሙ እንድንበቃ ማን ይርዳል? ስለዚህ 40ውንም ቀን ከትከሰካ 40ው ቀን 16 ቀን ቅዳሜ፣ እሁድ ጠዋትና ማታ ጉባኤ ይሰራል። በዚህ ታሳቢ አድርጉ። በደንብ አድርጋችሁ እግዚአብሔርን አመስግኑ። ይሄን ታሳቢ አድርጉ። ሌላው መጋቢት 11 12 13 እስኪ ሁላችሁ መጋቢት በሉ። 11 12 13 ላፍቶን ያካለለ ልዩና ትልቅ ጉባኤ ሲሆን ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የሀገረ ስብከታችን ዋና ስራ አስኪያጅ የሚገኙበት ልዩና ትልቅ አንጋፋ ጉባኤ ትሰራላችሁ። ማን ይርዳል? ስለዚህ ይቻላል አይቻልም? 11 እስኪ መቼ በልባችሁ ጽላት ጻፏት። እግዚአብሔር ይስጥልን። ሰላም ደሩ